የቻት ጂፒቲ አጠቃቀም ቀለል ባለ መልኩ ልንገራችሁ። ቻት ጂፒቲ ማለት በዌብሳይት ወይም ደግሞ በአፕሊኬሽን የተለያዩ ጥያቄዎች ስንጠይቀው መልስ የሚመልስልን ኦፕን ኤአይ ነው። ቻት ጂፒቲ የተለያየ ሞዴል ያለው ሲሆን ከቻት ጂፒቲ 1 ጀምሮ እስካሁን እየተሻሻለ እስከ ጂፒቲ 5 ደርሰዋል ሞዴሉ ማለት ነው። እነሱ ደግሞ የተለያየ የእውቀት መጠን አላቸው። እየተሻሻለ አሁን ላይ ያለው አሪፍ የተባለው ሞዴል ቻት ጂፒቲ 5 ላይ ደርሰናል ማለት ነው። ቻት ጂፒቲ ለምን መጠቀም እንችላለን የሚለውን ቻት ጂፒቲ ለፕሮጀክት ሊጠቅመን ይችላል፣ ለስራ። እንደገና ደግሞ ተማሪዎች ከሆናችሁ የተለያየ ጥያቄዎች ጠይቃችሁት ሊመልስላችሁ ይችላል። ሶስተኛ ደግሞ ልክ እንደ ጓደኛ ልታማክሩት ትችላላችሁ ማለት ነው። ለተማሪዎች እንዴት ነው የምንጠቀመው ካልን የቤት ስራዎችን ለመስራት፣ የተለያዩ መጽሐፍቶችን ሳመራይዝ ለማድረግ እና ደግሞ ለርዕስ ማብራሪያ አንድ ርዕስ ትሰጡትና ዝርዝሩን ይነግራችኋል ማለት ነው። ለስራ ደግሞ እንዴት ሊረዳን ይችላል? ሲቪ በማዘጋጀት ደብዳቤዎችን በመጻፍ ኢሜሎችን በማዘጋጀት እና ደግሞ ለስራ ኢንተርቪው ስትሄዱ እዛ ላይ የምትናገሩትን ነገር እንዳለ ዝርዝር አድርጎ ይነግራችኋል። ሌላ ደግሞ ለሶሻል ሚዲያም ይሆናል። ሶሻል ሚዲያ ስክሪፕት ለማዘጋጀት ሃሽታጎች፣ የተለያዩ ታይትሎች እነዚህ ለዩቲዩብ፣ ለቲክቶክ፣ ለፌስቡክ፣ ለኢንስታግራም ለሁሉም ሶሻል ሚዲያዎች ሀሳቦችን በመስጠት ሊያግዘን ይችላል ማለት ነው። ሶስተኛ ደግሞ ልክ እንደ ጓደኛ ልናማክረው እንችላለን። ለምሳሌ አንድ አረብ ሀገር የምትኖር ሴት ካለች እዛ ሁና እኔ ይሄን ያክል ካፒታል ነው ያለኝ፣ በዚህ ዙሪያ ስራ መጀመር እፈልጋለሁ እና ምን ትመክረኛለህ ብላ ብትጠይቀው እንዳለ በዛ ዙሪያ ያሉትን ስራዎችና ምን ማድረግ እንዳለባት ሁሉም ዝርዝር አድርጎ ይነግራታል። ከዛ የተሻለውን ራሷ ትመርጣለች ማለት ነው። ወይም ደግሞ ማንም ሰው እንደዚህ አይነት ችግር ገጥሞኛል እና መፍትሄ ንገረኝ ብሎ ከጠየቀው አሉ የተባሉትን የተሻለ ምርጫዎችን ያቀርባልና ለዚህም መፍትሄ ሊሆን ይችላል ማለት ነው። ግን ደግሞ ጥያቄ ስትጠይቁት እናንተ ዝርዝሩን እንዳለ አሪፍ አድርጋችሁ ከጠየቃችሁት አሪፍ መልስ ይሰጣችኋል። በድፍኑ ዝም ብሎ ደረቅ ጥያቄ ከጠየቃችሁት ግን የምትፈልጉት አይነት መልስ ላይሰጣችሁ ይችላል። ለምሳሌ ቅድም እንዳልነው አንድ አረብ ሀገር ያለች እህታችን እስኪ ስለ ንግድ ንገረኝ ካለችው እሷ የምትፈልገው አይነት መልስ ላይሰጣት ይችላል። ግን ደግሞ ትንሽ ብር ሊጀመር የሚችሉ ቢዝነሶች ዝርዝር ንገረኝ ብላ ከጠየቀችው አሁን እንዳለ ዝርዝሩን ይነግራታል ማለት ነው። ስለዚህ ፕሮምፕት ስትጽፉ በትክክል መሆን አለበት። የእናንተ ፍላጎት በትክክል መግለጽ አለባችሁ ማለት ነው። ስለ ቻት ጂፒቲ ይህንን ያክል ከነገርኳችሁ አሁን ደግሞ አጠቃቀሙን ላሳያችሁ። መጀመሪያ ወደ ፈለጋችሁት ብራውዘር ገብታችሁ እኔ አሁን ወደ ጉግል ገብቻለሁ chatgpt.com ብላችሁ ሰርች ታርጋላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ከፈለጋችሁ እንደዚህ ባለበት መጠየቅ ትችላላችሁ። ካልፈለጋችሁ ደግሞ እዚህ 3 ነጥብ ላይ ነክታችሁ ዴስክቶፕ ሳይት መሆኑን ማረጋገጥ ይኖርባችኋል ማለት ነው። ከዛ ካረጋገጣችሁ በኋላ ምን ታረጋላችሁ? ሎጊን ማድረግ ነው። በኢሜይላችሁ ወይም ደግሞ በስልክ ቁጥራችሁ ሎጊን ማድረግ ይኖርባችኋል ማለት ነው። ኮንቲኒው ዊዝ ጉግል ያለ አይፎን ኮናችሁ ደግሞ ዊዝ አፕል እና በስልክ ቁጥራችሁም ይቻላል እና እንደዚህ ብሎ ይመጣል። እኔ አሁን ሎጊን ብዬዋለሁ እና አሁን እዚህ ጋር አንድ ጥያቄ ልጠይቀው። ስለ ቲክቶክ ነው እየጠየቅኩት ያለሁት። እንግዲህ ስለ ቲክቶክ ቫይራል መውጣት ንገረኝ ብዬ ጠይቄዋለሁ። ከዛ መልሱን በፍጥነት ነው የሚነግረኝ። እንደዚህ ዝርዝር አድርጎ ምን ማድረግ እንዳለብኝ ምን እንደሚያስፈልግ ሁሉም ነገር ይነግረኛል ማለት ነው። አሁን ለምሳሌ እዚህ ጋር ስለ ቲክቶክ ነው የጠየቅኩት። ስለ ሌላ ነገር መጠየቅ ከፈለኩ ኒው ቻት ብዬ ጀምራለሁ ወይም ደግሞ የቲክቶክ የራሱ የሆነ ፋይል ከፍትለታለሁ። የቲክቶክ ፋይል ለብቻው። አሁን እዚህ ጋር ሌላ ስለ ቢዝነስ ጠይቀዋለሁ። ቅድም ስለ ቲክቶክ ነበር፣ አሁን ስለ ቢዝነስ ጠይቀዋለሁ። ስለ ስሞል ቢዝነስ እየጠየቅኩት ነው እና ይሄም መልስ ይሰጠኛል። እና የራሱ የሆነ ፋይል ከፍታችሁ
የቲክቶክ መጠየቅ ስትፈልጉ እዛ ፋይል ውስጥ ገብታችሁ መጠየቅ ሁል ጊዜ። የቢዝነስ ከሆነ ደግሞ እንደዛ የቢዝነስ እያደረጋችሁ እንጂ ሁሉም ጥያቄዎች በአንድ ቻት ብቻ የምትጠይቁት ከሆነ የተወዛገበ መልስ ነው የሚሰጣችሁ ማለት ነው። ስለዚህ እንደዚህ በመጠቀም ቻትጂፒቲ ለጥሩ ነገር መዋል ትችላላችሁ ማለት ነው። እስካሁን በዌብሳይት ነበር ያሳየኋችሁ፣ በአፕሊኬሽንም አለ በቀላሉ። እሱም ተመሳሳይ ነው፣ ምንም ልዩነት የለውም። መጀመሪያ ወደ ፕሌይ ስቶር ወይም ደግሞ አፕ ስቶር በመግባት ቻትጂፒቲ ብላችሁ ሰርች ታደርጋላችሁ። ከዛ ዳውንሎድ ማድረግ ነው ማለት ነው። ምንም ልዩነት የለውም፣ አንድ አይነት ነው። እንደዚህ አይነት ኢንተርፌስ ይመጣል። ከዛ ሎጊን ታደርጋላችሁ። የራሳችሁ የሆነ ፎልደር ከፍታችሁ መጠየቅ ብቻ ነው። የተለያዩ ነገሮች ያደርግላችኋል። ኢሜጅ ራሱ ጀነሬት አድርጉልኝ ካላችሁት ኢሜጅ ጀነሬት ያደርጋል። ለተለያዩ ጥቅም ይውላል ማለት ነው። እና ቻትጂፒቲ ይህንን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቴንክ ዩ